እኛ ወጣቶች በላይፋችን የምናየው የምንደሰትበት ቦታ በፊት ስላለመድን መጠጥ ቤቶችና የተለያዩ አልባሌ ቦታዎች ላይ ብቻ ነው መዝናኛ የሚመስለን የነበረው። አሁን እውነት ለመናገር ወጥተን ቁጭ ብለን አየር የምንወስድበት ሽታ የማይረብሸን ጽዱ የሆነ አካባቢ፣ ለምሳሌ ለአይናችን የሚያምሩ አበባዎች፣ የአበባ ፍካት አይምሮንም ያድሳል። ደስ የሚሉ ነገሮችን እያየን ወንበር አለ፣ የተለያዩ የሚታዩ ነገሮች አሉ። ሻይ ቡና እያልን ውድ ላይ አሁን አብዛኛውን በዚህ አካባቢ የነበረው ወጣት ላይ በሱስ የተጠመደ ነበር። ግን አሁን ወደ ሲመጣ እንደዚህ አይነት ነገር ሲያይ አንደኛ ይሄ አካባቢው ከሱስ ነገር የራቀ ስለሆነ ወጣቱ ከሱስ የመራቂ አንድ ዘዴ ይሆናል። እንደራሴ ከሱስ ለመራቅ ራሱ እዚህ የመጣ ቢዝናና ብዙ ጥቅም ያገኛል ብዬ አስባለሁ። አሁን ከሰኞ እስከ ዓርብ በስራ የተወጠረ ሰው እሁድ መጥቶ ቢመጣ አእምሮውን ሪፍሬሽ ቢያደርግ ከሰኞ እስከ ዓርብ አሁንም ደግሞ አእምሮ አድስኖ ሌሎችን ስራ ለመስራት ይረዳል ማለት ነው። ብዙ ወጣቶች ካላስፈላጊ ሱስ ጋር ዲፔንዶ ነው በየድንጋዩ በየጥላው ስርቻ ላይ ተቀምጠው እዚህ ቆሻሻ እዚህ ጋር ወጣት የተለያየ ሱስ አራማጅ ነበር። ምናልባት ከቅርብ ጊዜ አሁን ግን ከርቀት ካሳንቺስን ለመጎብኘት ተሳፍረው መጥተው በየመዝናኛው በየጥላው ስር ወንበር ተዘጋጅቶ ፊት ለፊት የሚታዩ ነገሮችን እየጎበኙ ሲያዩ እኛ በፊት ስንል የነበረው ዛሬ ይደርሳል ብለን አልነበረም። አዲስ አበባ ብትለማ ነገ ምናልባት ለልጆቻችን ነበር። ዛሬ ላይ እኛም ደርሰንበት አይተናል። እድሜያቸው እስከ 16 እስከ 17 የሚደርሱ ልጆች ቁጭ ብለው እንደዚህ መጽሐፍ ገልጠው የሚያነቡባት እንደ መናፈሻ የምትመስል የራሳቸውን ሕይወት የሚያገናዝቡባት ሰብሰብ ብለው በሚፈልጉት መጫወታ ስኬት ብቲ ሳይክል ብቲ የሚዝናኑበት የለም ነበር። ክርናዋሬን ድሮ የሚያውቃት አሁን ሲመጣ የማይገረም የማይደነቅ እንደዚህ አይነት ለውጥ አለ ወይ ብሎ ተስፋ የማይጥል ሰው የለም። ይሄ አሁን ልማት የተሰራው ሁሉም